ቤተሰቦች ዛሬ አሪፍ የሆነች ጣፈጥ ያለች ምግብ እስቲ ልብላ ብዬ እስቲ አሁን እዚህ 4 ኪሎ አካባቢ ነኝ። ምን ምግብ አለ ኢትዮጵያ ውስጥ? ምን አይነት ምግብ አለ? ግን ስፔሻሊ ለየት ያለ ምግብ ሁሌ አንድ አይነት ምግብ አንበላም። የተሻለም ማማረጥም አንችልም ኢትዮጵያ ውስጥ እና ይታወቃል። ደሞዝ ቀዳዳ ያለበት ሰው አማርጦ መብላት ይከብደዋል። ግን እስቲ አማርጠን ዝም ብለን ለዛሬ አንዳንዴ የሆነ ወጣ ብሎ ገንዘብ ደስታን ባይገዛም ደስታን ያመጣል። እሱን ተማምነን እስቲ የሆነ ምግብ እንበላለን። አብራችሁን እንደምትሆኑና እንደምቆዩ ተስፋ እያደረግን አሁን ወደ ምግብ ቤቱ እየሄድን እናሳያችኋለን እና ምግቡ ምን አይነት ምግብ እንዳለ ምን ኮንቴንት እንዳለው ውስጡ እና ጣዕሙ ቴስት እናደርገዋለን። በሌላ ነገር ደግሞ ምግብ ቤቱ ካለው ውስጡ ካለው ኢንቴሪየር ዲዛይን ከ10 እንሰጠዋለን፣ ሬት እናደርገዋለን። ከዛ ውጭ ያለው ደግሞ ምን ያህል ቤታቸው ውስጥ የጓዳው ነገር ምን ያህል ውስጥ አናቅም እኛ ተጠንት አብዛኛው ምግብ ቤቶች ውስጣቸውን አጥንተን ነው ላይኛውን ነው እያየን ሽርጉድ ሲሉ ምናምን አናይም። ውስጥ ነው አብዛኛው ነገር እና ውስጥ ምን ያህል ነገር በጥራት ይሰራል፣ ምን ያህል ነገር ፕሮዳክቲቭ ናቸው፣ ቶሎ ያደርሳሉ የሚለውን ነገር ሬት እናደርጋለን። ሌላኛው ደግሞ ምን ያህል የደንበኞች ቁጥር አላቸው፣ ስንት ይሰራሉ፣ በወር በሳምንት በቀን መንዝ እንትን ሬት እናደርጋለን፣ ካልኩሌት እናደርግባቸዋለን። የሚመጣውን ቁጥር አብረን እናያለን። ሌላኛው ደግሞ ምን ያህል ሰራተኞቻቸው በውስጣቸው ይዟል፣ ምን ያህል የሰው ሀብት እና የስራ አጥ እድል እንዴት ምን ያህል እንደፈጠሩ የምናውቅበት ይሆናል ማለት ነው እና ለሌሎች ኢንቨስተሮች ወይ ኢንቨስትመንት ለሚያደርጉ ሰዎች እኛ እንዴት ኢንቨስት እንደሚያደርጉ አቅጣጫ ምናምን ያለውን አቅጣጫ ፖይንት ኦፍ ቪው አንዱ ያላየውን እኛ ልናይ እንችላለን እና ከዛ አንግል እናያለን።